የሰማይ አባት ሆይ ዛሬ ያጋጠመኝና መንፈስን የጎዱኝን ትዕግስትንም የተፈታቱኝ ነገሮች ሁሉ ይዤ ወደ አንተ ቀርባለሁ። በሰዎች ዘንድ ችላ የተባልኩባቸው ያልተረዱኝንም ወይም በደል የደረሰብኝን ግዛት ሁሉ አምናለሁ። አሁን ግን መርዛማ የሆነውን የመራርነት ሸክም በፍቃዴ ለማውረድ እመርጣለሁ። ቃሊ በኤፌሶን ምዕራፍ 4 ከቁጥር 31 እስከ 32 ላይ መራራነትና ንዴት፣ ቁጣም፣ ጩኸትም፣ መሳደብም ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ይወገድ በማለት ያዘኛልና ይህ ቀን በልቤ አፈር ውስጥ ስር ሰዶ ደስታዬን እንዳይበዝዝ እና ያንተን ብርሃን እንዳይጋርደኝ እቃወማለሁ። ጌታ ሆይ በቆሰለ ወይም በተቀየመ መንፈሴ ውስጥ ያንተን መንፈስ የሚያድስ ሰላም ይፍ ይበልብኝ። ይህንን ሕመም ይዞ መቆየት ከትላንት ጋር ብቻ እንደሚያስረኝ መልቀቅ ግን በነገው ነጻነት ጋር እንደሚያገናኘኝ አውቃለሁ። ትክክል ነኝ ማለት ፍላጎትን ወይም ሌሎች ስለሳቱ እንዲቀጡ መመኘትን ስሜት ላንተ አሳልፌ እሰጣለሁ። አንተ ሁሉን እንደምታይና ልቤን በእጆች እንዲያስክ በማመን በብስጭት ባንተን መለኮታዊ እይታ ይለውጣለሁ። የዛሬውን ግጭት ጥላ ላጋርደው ሌሊቱን በሰላም እንድተኛ እርዳኝ። ሁሉንም ነገር ለአንተ አሳልፌ ለመስጠት ስለወሰንኩ እኔ አሁን ነፃ ነኝ። ጌታ ሆይ ይቅርታ ዝም ብሎ የመጣ ስሜት ሳይሆን በአንተ መለኮታዊ ብርታት የማደርገው ብርቱና ደፋሪ ውሳኔ መሆኑን አውቃለሁ። ዛሬ አንተ ለእኔ በየቀኑ በብዛት እንደምትሰጠኝ ሁሉ እኔም ያንን ጥልቅ ጸጋ በበደሉኝ ሰዎች ለመስጠት እመርጣለሁ። ቆላስይስ ምዕራፍ 3 ከቁጥር 13 እርስ በርሳችሁ ትዕግስትን አድርጉ፣ ማንም በባልንጀራ ላይ የሚነቅፈው ነገር ካለ ይቅር ተባባሉ፣ ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ እንደምለኝ አስታውሰዋለሁ። ሁላችንም በዚህ በወደቀ ዓለም ውስጥ የምንጓዝ ፍጹም ያልሆኑ ሰዎች መሆናችን ተረድቼ የበደሉኝ ሰዎች በአንተ ርኅራኄ መነጽር ለማየት እመርጣለሁ። ሌሎች ሰዎች ድርጊት ነፍስን ሁኔታ ወይም ባህሪን ጥራት እንዲወሰኑ አልፈቅድም። ይቅር በማለቴ መንፈሳዊ ኃይሌ መልሼ እቀበላለሁ። በውስጤ ያለውን ቅዱስ መንፈስ ቤተ መቅደስ ይጠብቃለሁ። ስለ ጎዱኝ ሰዎች እጸልያለሁ። አንተ በእኔ ሕይወት ውስጥ እንደምትሰራ ሁሉ በእነርሱ ሕይወት ውስጥ እንድትሰራ እለምንሃለሁ። ያንተ ፍቅር ብቻ እስኪቀር ድረስ የቀረውን ቅሬታ ሁሉ አስወግድልኝ። ሙሉ በሙሉ በንጹህ ልብና በአንተ በረከት ወደ ነገው ቀን እራመዳለሁ። በምሕረትህ አማካኝነት ስለመጣው ነጻነት አመሰግንሃለሁ። እኔ የታደስኩ ሙሉ የሆንኩ እና በአንተ ዘላለማዊ ፍቅር ብርሃን ውስጥ የሚመላለስ ነኝ። አሜን።